ጊዮርጊስ ፈተና የጀመረው ዛሬ አይደለም ከጣሊያን ጊዜ ጀምሮ ያለ ነበር። በህይወት ደስተኛ ትሆናለህ፣ ብዙ ቤተሰቦችን ታፈራበታለህ። ለኔ ሙሉ ሀገር ነው ጊዮርጊስ በፍቅር ማለት ነው። እዚህ ቤት ከማሸነፍ ውጪ አቻ መውጣትም መሸነፍም ተቀባይነት የለውም። ይሄን ዋንጫ ወደ ቤቱ መልሰነዋል። አዲስ አበባ ገብቷል። የገባው ዋንጫ አይወጣም እና የሚቀጥለው ዓመት ቤቱ እንዲቀር ለማድረግ ስራችንን እየሰራን ነው እና አንተኛም ግን ምሽቱን ሰንጥቆ አለፈ። ጨለማውን ብርሃን አድርጎት ወጣ። ቅዱስ ጊዮርጊስ ክለብ በኢትዮጵያ የመጀመሪያው ስፖርት ክለብ ብቻ ሳይሆን የኢትዮጵያ እግር ኳስ መሰረት ነው። የ1928ቱ አዲስ አበባ አራዳ ልጆች አየለ አትናሽና ጆርጅ ዱካስ አእምሮ ውስጥ ተጸንሶ የተወለደው ጊዮርጊስ የእግር ኳስ ችቦን ነበር ለኢትዮጵያ የለኮሰው። አመሰራረቱ በ1928 ነው። በጣሊያን ወረራ ጊዜ ነው የተመሰረተው። ደግሞ በአራዳ አካባቢ ባሉ ወጣቶች በአቶ ጆርጅ ዱካስና አቶ አየለ አትናሽ በሁለቱ ነው የተመሰረተው። ከዛ ክቡር አቶ ይድነቃቸው ተሰማ ተቀላቀሉ። በእነዚህ ወጣቶች ናቸው እንግዲህ ይህ የቅዱስ ጊዮርጊስ ቡድን የተመሰረተው። ቅዱስ ጊዮርጊስ የሚለውን ስያሜ የያዘው ቡድኑ በሶስት መሰረታዊ ነገሮች ነው። የመጀመሪያው የመሰረቱት ልጆች ስያሜ ነው። አየለ አትናሽና ጆርጅ ዱካስ ናቸው የመሰረቱት። አየለ የአሳዳጊውን ስም አትናሽን ነበር ለአብሪቬሽን የተጠቀመው ምህጻረ ቃል ለመጠቀም ስላሰበ፣ ጆርጅ ደግሞ ቀጥታ ስሙን የተወሰደው። አትናሽ የሚለው የግሪክ ቃል ወደ ሀገራችን በግዕዝ ቋንቋ ወይም ወደ እንትን ስናመጣው አጥናቴዎስ ወይም ደግሞ ቅዱስ የሚል ትርጓሜ ይኖረዋል። ጆርጅ ደግሞ ቀጥታ ትርጉሙ ጊዮርጊስ ማለት ነው። የሁለቱ መስራቾች ስም ቅዱስና ጊዮርጊስ ይሆናል ማለት ነው። ሁለተኛ ምክንያታቸው ደግሞ ከቡድኑ የመጀመሪያ ተሰላፊዎች መካከል 6ቱ ከቅዱስ ጊዮርጊስ ትምህርት ቤት የተገኙ ነበሩ። እነሱ በትምህርት ቤታቸው እንዲሰየም በመስማማታቸው ነው። ሶስተኛው ምክንያታቸው ደግሞ የጠራናቸው ሰፈሮች ዶሮ ማነቂያ፣ ገዳም ሰፈር ምንላቸው በቅዱስ ጊዮርጊስ ቤተክርስቲያን አቅራቢያ የነበሩ ሰፈሮች ነው። የአንዱን ሰፈር ነጥሎ መስራት ስለማይቻል ሁላችንም የጋራ መጠሪያ ይኖረን ስላሉ የአራዳው ቅዱስ ጊዮርጊስ ብለው የቡድኑ ስያሜ ሊሰይሙ ችለዋል። ዋናው ምክንያት ይሄ ነው። ቅዱስ ጊዮርጊስ ከመነሻውም በአስደማሚና አስቸጋሪ ፈተናዎች ውስጥ አልፏል። ቡድኑን እንደ ቡድን ለማቋቋም ጽሕፈት ቤት፣ ማሊያ፣ መንቀሳቀሻ ገንዘብ ማግኘት ሁሉም ችግር ነበር። ልባሞቹ መስራች ታዳጊዎች ቡሄ ጨፍረው ያገኙትን ሙልሙል በመሸጥ ነበር ችግሩን የተወጡት። በኢትዮጵያ የመጀመሪያው የእግር ኳስ ክለብ ቅዱስ ጊዮርጊስ ከብዙ እልህ አስጨራሽ ትግል በኋላ ህልውናውን ቢያረጋግጥም ፈተናውና መሰናክሉ በዚህ አላበቃም። የመጀመሪያው ችግር ተጋጣሚ ክለብ ማጣት ነበር። ምክንያቱም በወቅቱ ሌላ ተጋጣሚ ክለብ የለም። ያሉት በኢትዮጵያ የሚኖሩ የውጭ አገር ዜጎች ያቋቋሟቸው የኮሚኒቲ ቡድኖች ነበሩ። ጊዮርጊሶች ከነርሱ ጋር እንጋጠም ብለው ሲሄዱ ከመገረማቸው ንቀታቸው ባሰ። አቶ አየለ አትናሽና አቶ ጆርጅ ዱካስ ተጠርተው በጠየቁበት ወቅት ሁለት በግ ይዘው ሄደው፣ አንድ ጥቁር በግ አንድ ነጭ በግ ይዘው ሄደው ይሄ ምንድነው አሉ። በግ ነው አሏቸው። ይሄስ ምንድነው? በግ ነው። ያው እኛም ሰዎች ነን እና አንዳችን ነጭ ነን አንዳችን ጥቁር ነው እንጂ ሁለታችንም ሰዎች ነን። ያም ነጩ በግ ነው ይሄም ቀዩ ጥቁሩም በግ ነው ብለው የአንድነት የፍቅርን እንትን በዛን ጊዜ ነው መስበክና ማስተማር የጀመሩት እነዚህ ወጣቶች።
ከብዙ ድካም በኋላ አራራት የተሰኘው የአርመን ኮሚኒቲ ቡድን ለመጋጠም ፍቃደኛ ይሆናል። ይሁንና መሰረታዊ ናቸው ያላቸውን ቅድመ ሁኔታዎች ያስቀምጣል። ጊዮርጊሶች የመጀመሪያውን ታሪካዊ ግጥሚያ ለማድረግና በአራራት የተቀመጠላቸውን ቅድመ ሁኔታ ለማሟላት ያለፉበት ሂደት የክለቡ ታሪክ አንድ አካል ሆኖ የሚጠቀስ ነው። እንደዛሬው ሜዳው የተሟላ አልነበረም እና እግር ኳስ ቡድን አንድ ጨዋታ ለማድረግ ሲሄድ የግብ እንጨት ተሸክሞ ከሰፈሩ መሄድ ይጠበቅበታል እና ይህንን ነገር መጫወቻ ኳሱን የግብ እንጨቱን ማን ያሟላ ሲባል አርመኖቹ እንዴ እናንተ ኮላችሁ ወዳጅነት ጨዋታ እንጫወት ብላችሁ እንትን ያላችሁ ስለዚህ እናንተ ናችሁ ማሟላት ያለባችሁ ይሏቸዋል። አይ ይሄማ የማረግ አቅም የለንም ይሏቸዋል። በጆርጆ አግባቢነት በመጨረሻ ምን ይስማማሉ? ሁለቱም ቡድን የየራሱን ወጪ ይሸፍን ማለት ይላቸዋል። ከዛ በሱ ይስማማሉ። ጊዮርጊሶችም የራሳቸውን የግብ እንጨት ተሸክመው ይሄዳሉ። አርመኖችም የራሳቸውን የግብ እንጨት ተሸክመው ይመጣሉ። ጨዋታው ይካሄድና ቅዱስ ጊዮርጊስ 2-0 ያሸንፋል። የመጀመሪያ ጨዋታውን ከተለያዩ ፈተናዎች በኋላ በዚህ መልኩ ያከናውናል። የኛ የናንተ የሷና የሱ ይቀባበላል የታሪክ ውርሱ። ቅዱስ ጊዮርጊስ የኢትዮጵያን እግር ኳስ መንገድ እየጠረገ ሲጓዝ ፈተናውንም እንደዚሁ ቀድሞ ሲጎነጭ የኖረ ክለብ ነው። የፈተናዎቹ ባህሪ ተለዋዋጭና እንደየወቅቱ የተለያየ ቢሆንም ሁሉም ፈተናዎች ከደመቀ ኢትዮጵያዊ ማንነቱ የመነጩ ናቸው። ኢትዮጵያን እንደ ሀገር የፈተኑ ታሪካዊ ፈተናዎቻችን ናቸው ጊዮርጊስ በግንባር ቀደምትነት ሲፈተንባቸው የኖሩት። በፈተና ከተሞላው ውልደቱ ማግስት የጣሊያን ወረራ ተከሰተ። ጣሊያኖች ጊዮርጊስን የኢትዮጵያ አርበኝነት አርማ አድርገው ጠሉት። መጥላት ብቻ አይደለም አሳደዱት። ስያሜውን አስገድዶ ከማስቀየር ጀምሮ የአርበኞች ተብሎ የታመነው ቡድን በማንኛውም ሁኔታ አሸናፊ እንዳይሆን ዓይን ያወጣ መድሎና ጥቃት ፈጸሙበት። የኛ ቅዱስ ጊዮርጊስ ስንቱን መከራ አልፏል የዘመን ውጣ ውረድ። የሚገርመው ነገር ልክ በዱር በገደል ሲፋለሙ እንደነበሩት አርበኞች ሁሉ ቅዱስ ጊዮርጊስ ክለብም ተጽዕኖውን ሁሉ አሸንፎ ለድል በበቃ ማግስት የድል አጥቢያ አርበኛ ባንዳዎች ጥቃት የተሰነዘረበት መሆኑ ነው። በፋሺስት ጠላት የወረራ አገዛዝ ወቅት የወራሪው ምስለኔና ባለሟል ሆነው ሲሽሞነሞኑ የነበሩት ቡድኖች በድል ማግስት ክለቦች እንደገና ይመዝገቡ ሲባል ጊዮርጊስ እኛ ነን ብለው መጡ። በይድነቃቸው ተሰማ የሚመሩት የአርበኛው ጊዮርጊስ ልጆች ጣሊያን ባወጣላቸው ስም እናንተ ደጃችሁ ቤናችሁ ተብለው ተካዱ። በመጨረሻም መራር ትግልና ሰፊ ማጣራት ከተደረገ በኋላ የባንዳዎቹ ሴራ ተጋልጦ ጊዮርጊስ ታሪካዊ ስሙን እንደገና ሊቀበል ቻለ። ብዙ ሽኩቻ ያለበት ነው። ከቀዳማዊ ኃይለ ሥላሴም ጊዜ ጀምሮ ክለቡ በንጉሲያን ቤተሰብ በተለይ አልጋ ወራሽ አስዋሰን የበላይ ጠባቂያችን ነበሩ። የቅዱስ ጊዮርጊስ የእሳቸው የበላይ ጠባቂነት በሌላው ወገን ደግሞ በንጉሲያን ቤተሰብ ደግሞ የማይወደድ ነበረ። ስለዚህ ጊዮርጊስ ፈተና የጀመረው ዛሬ አይደለም፣ ከጣሊያን ጊዜ ጀምሮ ከዛም ደግሞ በንጉሲያን ቤተሰብ መካከልም ያለ ነበር። የጊዮርጊስ መሰረት ላይ የተቋቋመው መንግስታዊ የስፖርት አመራር ተቋም አመራሮቹን ያገኘውም ከጊዮርጊስ ስፖርት ክለብ ነው። ቅዱስ ጊዮርጊስ በ1928 ነው የተመሰረተው። የኢትዮጵያ እግር ኳስ ፌዴሬሽን በ1936 ነው የተመሰረተው። ጊዮርጊስ ላይ የነበሩት ሰዎች በሙሉ በጣም ታዋቂዎች፣ ለሀገሪቱ ትልልቅ ስራ የሰሩ ሰዎች በርካታ ስለነበሩ የኢትዮጵያ እግር ኳስ ፌዴሬሽን መቋቋም እንዳለበት በማመን ፌዴሬሽኑ እንዲቋቋም የአንበሳውን ድርሻ ተወጥተዋል። የመጀመሪያው የቅዱስ ጊዮርጊስ ስፖርት ክለብ ፕሬዝዳንት አቶ ገብረስላሴ ኦዳ ናቸው። አቶ ገብረስላሴ ኦዳ የኢትዮጵያ ፉትቦል ፌዴሬሽን ሲመሰረትም የሥራ አስፈጻሚ አባል ሆኖ የገቡ ናቸው። ጋሽ ይድነቃቸውም ዋና ጸሐፊ ሆኖ ያገለገለበት ነው። ስለዚህ ጊዮርጊስ አበርክቶ ለኢትዮጵያ እግር ኳስ መሰረት የተጣለው ከዛ ጊዜ ጀምሮ ካደረጃጀቱ ጊዜ ጀምሮ ነው ብሎ ማለት ይቻላል። ሌላው ካፍ ሲመሰረት ደግሞ የካፍ አመራር ሆኖ ያገለገሉትም ክቡር አቶ ይድነቃቸው ተሰማ የቅዱስ ጊዮርጊስ ተጫዋች፣ የቅዱስ ጊዮርጊስ አመራር፣ ለቅዱስ ጊዮርጊስ ሁሉ ነገራቸውን የሰጡ ሰው ናቸው። ከቅዱስ ጊዮርጊስ የተገኙ ሰው ናቸው ማለት ነው። አንጋፋው ጊዮርጊስ ህዝባዊው ቡድናችን
ከወረራው ማግስት ጀምሮ በነበረችው ኢትዮጵያ የጊዮርጊስ አይነተኛ ፈተና የሆነው የሲቪክ አስተሳሰብ ያለመዳበሩ ነበር። የሲቪክ አስተሳሰብና ባህል ያለመዳበር የዚያን ዘመን ኢትዮጵያም አይነተኛ ችግር ነበር። በዘመኑ የነበረው ፖለቲካዊና ማህበራዊ አውድ ህዝብ ወይንም የተለያዩ የህብረተሰብ ክፍሎች በመረጡት መልክ የስፖርትም ሆነ ሌላ ማህበር አቋቁሞ ጠንካራ አደረጃጀትን ለመፍጠርና ለመንቀሳቀስ የሚመች አልነበረም። መንግስታዊ ተቋማት ብቻ ነበር ሁሉንም መድረክ የሚሞሉት። የኢትዮጵያ ህዝብ ፉትቦል ፌዴሬሽን በ1936 ከተቋቋመ በኋላ በርካታ ክለቦች ለውድድር የተመዘገቡ ቢሆንም ከነዚህ ውስጥ 80% የመንግስት ተቋማት ክለቦች ነበሩ። እነዚህ መንግስታዊ ክለቦች የመንግስትን ሀብትና ፋይናንስ የሚጠቀሙ ከተቋሞቻቸው ወይንም ከሰራተኞቻቸው ተጫዋች የሚመለምሉ ጠንካራ ጡንቻ ያላቸው ሲሆን ሌሎች ህዝባዊ ክለቦች ከዚህ የሚስተካከል ቀርቶ የሚጠጋ ቁመና ሊኖራቸው አልቻለም። የተቻለውን ያክል ይፎካከር የነበረው ቅዱስ ጊዮርጊስ ብቻ ነበር። ፍትሃዊነት የጎደለው አደረጃጀት ጊዮርጊስን በእጅጉ ፈትኖታል። ከዚህ ባለፈ በወቅቱ የነበሩት የየአካባቢው ግዛት ክለቦች አካባቢ ተኮርና መጠሪያቸውም ያንኑ የተከተለ መሆኑም ያልተገባ ውስን ትኩረትን በማስፋፋቱ እየተፈጠረ የነበረው ግጭትና ሁከት ሌላው ችግር ነበር። ይድነቃቸው ተሰማ እነዚህን ችግሮች በመንቀስና ትኩረት እንዲያገኙ በማሳሰብ የጻፉትና በ1950 ዓመተ ምህረት የዛሬቱ ኢትዮጵያ ጋዜጣ ላይ ያሳተሙት ጽሑፍ ድምጸቱ ዛሬም ድረስ ዘልቆ የሚሰማ ነው። በዚህ አስቸጋሪ ሁኔታ ውስጥም ቢሆን የጊዮርጊስ ተፎካካሪነትና አሸናፊነት አልተገታም። ጠንካራ መንግስታዊ ትከሻ ካላቸው ክለቦች ጋር ተወዳድሮ በተደጋጋሚ ዋንጫ አንስቷል። የድል ጉዞ በፈተና የተሞላ ነበር። ጊዮርጊስ ዋንጫ እንዳያነሳ በዘመኑ በርካታ አሳዛኝና አስገራሚ ተንኮሎች ተፈጽመዋል። ጊዮርጊስ ዋንጫ ካጣባቸው ወሳኝ ጨዋታዎች ጀርባ እንደዚህ አይነት በርካታ ታሪኮች አሉ። ከድል በኋላ 1934 ላይ ቅዱስ ጊዮርጊስ ዳግም ሲዋቀር 7 የጦር ሰራዊት አባል የነበሩ ተጫዋቾች ቡድን ውስጥ እነ አመለወርቅ ተክለዜናን ጨምሮ ቡድን ውስጥ ስለሚገኙ ይሄ ነገር መበታተን አለብን ይሏቸዋል። ይሄዳል። 1938 ዓመተ ምህረት ላይ 37 ላይ እና 38 ዓመተ ምህረት ላይ ኢትዮጵያ ሻምፒዮን አልተካሄደም። የኢትዮጵያ ዋንጫ ተብሎ ጥሎ ማለፍ ውድድር ነበር የተካሄደው። 37ም ብሪቲሽ ሚሊተሪ ሚሽን ያሸንፋል። 38 ላይ በሚካሄድበት ሰዓት ላይ ግን ተካፋይ ቡድኖች 4 ናቸው ይባላል። አንደኛ ቅዱስ ጊዮርጊስ ነው፣ ሁለተኛ ብሪቲሽ ሚሊተሪ ሚሽን ነው፣ ሶስተኛ የድሬዳዋ ተፈሪ በር የሚባል ቡድን ነው፣ አራተኛ ቡድን ግን የጦር ሰራዊት ቡድን ነው ይባላል። ጦር ሰራዊት እኮ ቡድን የለውም እንዴት ነው ሲባል በየትኛውም ቡድን ውስጥ የሚገኙ የጦር ሰራዊት አባላት ወደዚህ እንዲመጡ ይደረጋል ሲባል ቅዱስ ጊዮርጊስ ካሉት 11 ተጫዋቾች እንግዲህ 7ቱ እነሱ ናቸው፣ ይለቁበታል ማለት ነው። ስለዚህ የመፍረስ አደጋ ያጋጥመዋል ይህ ቡድን። ጦር ሰራዊት በፎርፌ አላፊ ይሆንና ለዋንጫ ይደርሳል። ቅዱስ ጊዮርጊስ ደግሞ ብሪቲሽ ሚሊተሪ ሚሽን እንዳይገጥም የተሟላ ተጫዋች የለውም ማለት ነው። ስለዚህ እንግሊዞች ወደ ሜዳ የሚመጡት የፎርፌ ህጉን ለማሟላት ነው ማለት ነው። ወደ ሜዳ ሲመጡ ይድነቃቸው ተሰማን ብቻቸውን ሜዳ ውስጥ ቆመው ያገኟቸዋል። የአዲሱን ቡድን ጨዋታ ለማየት መተነው ይሏቸዋል፣ ዝም ይሏቸዋል። ከዛ ከተወሰነ ደቂቃ በኋላ ግን ቅዱስ ጊዮርጊስ ከ3 ቀን በፊት የቡድኑ ደጋፊዎች አንድ ሀሳብ አመጣው ነበረ። በምንም አይነት ውጤት እንሸነፍ፣ ቡድናችን ግን እንዳልፈረሰ ማሳየት አለብን ብለው ተፈሪ መኮንን ትምህርት ቤት ሄደው እዛ ትምህርት ቤት ተማሪዎችን ልጆችን ጥሩ የሚሏቸውን ይመለምላሉ። ተጫዋቾች መልምለው በወጡ በ7 ተጫዋቾች ምትክ ያስገቧቸዋል። 2 ተጫዋቾች ደግሞ ፈርሷል ብለው ሌላ ጨዋታ ለማየት ሲመጡ ቡድኑ እንደተቋቋመ ሲሰሙ እነሱ ይቀላቀላሉ። ይህንን ያደረጉት እነማን ናቸው ደግሞ ካለን በዋነኝነት ይድነቃቸው ተሰማ የተፈሪ መኮንን ትምህርት ቤት ተማሪ በመሆናቸው፣ በመቀጠል ደግሞ የኦዳ ቤተሰቦች ናቸው። ገብረየስ ኦዳ፣ ገብረ መስቀል ኦዳ እና ገብረ ስላሴ ኦዳ። እነሱ በመኪና መጥተው እዛ ጋር ተጫዋቾቹን ያገኟቸዋል እና ትጥቅ የላቸውም። ልጆቹ በራሳቸው ቁምጣ ነው የመጡት። ቡድኑ የራሱ ማሊያ በእርግጥ ያሰራበት ወቅት ነው። ይሄ ማሊያ ደግሞ ዛሬ ድረስ የምንለብሰው ቢጫ በቀይ ቪ ነው። እሱን ለብሰው ወደ ሜዳ ሲገቡ በባዶ እግርና በራሳቸው ቁምጣ እንግሊዞች ይስቁባቸዋል። እነዚህ ላይማ ብዙ ጎል አግብተን ነው የምናሸንፈው ይላቸዋል እና ጨዋታው ይጀመራል። እረፍት የእንግሊዙ ብሪቲሽ ሚሊተሪ ሚሽን 1-0 እየመራ ይወጣሉ። እንግሊዛውያን የጦር ሰራዊት አባላትና የቡድኑ አሰልጣኝ ተጫዋቾቹ ላይ በጣም ይጮህባቸዋል። እነዚህ ህጻናት ልጆችን ሰብስበው መጥተው እንዴት 1 ጎል ብቻ ታስቆጥራላችሁ? ከረፍት በኋላ ሞራላቸው እንዲናካ በርካታ ግብ ማስቆጠር አለባችሁ ይሏቸዋል። ሲመለሱ ግን የገጠማቸው ሌላ ነበረ። ቅዱስ ጊዮርጊስ 1 ግብ ያገባል። ግቡን ያስቆጠረው ስለሺ የተባለ ተማሪ ነበረ። እንግሊዞች ግቡ ሲቆጠርባቸው ነርቨስ ሆነው በማጥቃት በሚሄዱበት ሰዓት ላይ ይድነቃቸውና ይሄ ስለሺ የተባለው ተጫዋች 2ኛና 3ኛ ግብ አስቆጥረው ቅዱስ ጊዮርጊስ 3-1 ያሸንፋል። ለዋንጫ ከጦር ሰራዊት ቡድን ጋር ይገናኛሉ።
ጦር ሰራዊት የሚባለው ደግሞ የቀድሞ የቅዱስ ጊዮርጊስ ተጫዋች 7 ተጫዋች ናቸው። በእነዚህ በኩል ደግሞ እነዚህ ያሉ ወጪው ይሸፈናል፣ ጨዋታ ይካሄዳል። ቅዱስ ጊዮርጊስ 2-1 ተሸንፎ የኢትዮጵያ ዋንጫ ያጣል። የመጀመሪያውን ተሳትፎ ሁለተኛ ተሳትፎ ላይ የጦር ሰራዊት ደግሞ በተቋቋመበት ዓመት ይህን ዋንጫ ያገኛል ማለት ነው። የቅዱስ ጊዮርጊስ ስፖርት ክለብ ውጤታማነትና አሸናፊነት ምንጭ ፈተናዎቹ ናቸው ማለት ይቻላል። በየዘመኑ እየተፈተነ በየዘመኑ እየጠነከረና ጽናትና ብርታቱ እየጨመረ ዘልቋል። ክለቡን ለማዳከም ብሎም ለማፍረስ በየዘመኑ ተዋናዮች ተመሳሳይ ጥቃት እየተፈጸመበትና ሴራ እየተሸረበበት ሁሉንም በጽናት እየተሻገረ የዘለቀበት ሂደት ያስደምማል። እና አስራት ኃይሌን ጨምሮ በርካታ ተጫዋቾች ግን ትግል ፍሬ የሚባል ቡድን ገብተው ነበር በወቅቱ። መደቡን የጊዮርጊስ ቢጫ ያደርጉታል። ስለዚህ ቪው ማምጣት አይቻልም፣ ምክንያቱም ቪው ከመጣ ቅዱስ ጊዮርጊስ ነው ስለ እሷን ግን የማሊያውን ኮሌታ በቪ ቅርጽ እናሰራው እና ያቺ ኮሌታዋ ደግሞ ቀይ ቀለም እናርጋት ይላሉና እንትን ይላሉ ይወስናሉ። ያቺን ቀይ ቀለም አድርገው ሜዳ ይገባሉ። ደጋፊዎች ያንን ቀለም በሚያዩበት ሰዓት የራሳቸውን ቡድን ያስታውሳሉ። ከቋሚ 11ዶቹ መካከል ደግሞ 6ቱ የቀድሞ የቅዱስ ጊዮርጊስ ተጫዋቾች ናቸው። ይሄ ቡድን ትግል ፍሬ ሳይሆን በልቡ የቅዱስ ጊዮርጊስ ነው፣ ቪ በልብ አድርጎ ነው የሚጫወተው ይላሉ። መይሰማ አዲስ ቡድን አቋቋመ። መይሰማ አዲስ ቡድን ሲያቋቋም የተወሰኑ ልጆች ጊዮርጊስ ልጆች ፋብሪካ ኢንዱስትሪ ውስጥ የምንሰራ ልጆች አለን። ምርጫ ሲያካሂዱ ተገናኘን። እኔ ተስፋዬ ጥላሁን፣ ስዩም ጸጋዬ ገለጠው እንዴት አለ በቃ አሁን ጊዮርጊስን ሙዚየም እንትን ማለት አለብናል። እንዴት አሁን ይሄ ነው የተከለከለው አርማው አሁን ጊዮርጊስ ቪው ነው አይደለም የተከለከለው? አዎ ይሄ ከለሩ አልተከለከለም። አዎ ስለዚህ ለምን ከለሩን አንለብስም? አረ እንትን በቃ አስፈቅዱ እናንተ መይሰማ ውስጥ በቃ እናስፈቅዳሉ። ሄደው አስፈቀዱ። ይቻላል አሉ። ግን ይሄን ቪው ማድረግ አትችሉም አሉ ነው። አዎ እዛ እንትን መጫወቻ ይሄ ማሊያ አይለብሳል ተባለም ወይ የሚባለው ወሬ ትሰማለህ እንጃ ማንም ደፍነናለኛ። ያም ማሊያ ያሰራል ገብተን ስንጫወት ልክ የጊዮርጊስ ቲም ማለት በለው። አሁን ሰው ሸሽቶ የነበረው ሹራባችን ተመለሰ። አዎ ቪበልብ ቪበልብ የሚል ስም መጣ። ተመልሶ ህዝቡ መጣ። ሁለት ሶስቴ ሊያጠፉት ቢጥሩ ቪበልቤ ብሎ አልፈረሰም ቅጥሩ። ጊዮርጊስ ፈተና የጀመረው ዛሬ አይደለም፣ ከጣሊያን ጊዜ ጀምሮ ከዛም ደግሞ በንጉሲያን ቤተሰቡ መካከልም ያለ ነበር። ከዛ ደርግ መጣ። ደርግ መጀመሪያ ማጥፋት የፈለገው ከስፖርቱ አካባቢ የቅዱስ ጊዮርጊስን ቡድን ነው ማፍረስ እና አፈረሰ። ግን ህዝቡ አልፈረሰም። አንድ ክለብ ለማፍረስ የተቻለህን ሁሉ አድርገህ ማፍረስ ትችላለህ። ግን ያን ህዝባዊ ክለብ በኢትዮጵያኖች የተገነባ የታነጸ ክለብ ለመናድ አልቻለም። ቪበልቤ ላይ ነው ቪበልቤ ነው ቪበልቤ ላይ ነው። ቅዱስ ጊዮርጊስ ወደ ውድድር ይመለስ፣ ግን ቡድኑ በቢራ ፋብሪካው ስር ይጠለል ይባላል። ከዛ ቅዱስ ጊዮርጊስ ቢራ ፋብሪካ በሚል ይመሰረትና ወደ ውድድር ይመጣል። 1976 ዓ.ም ላይ ወደ ዋና ዲቪዚዮን ቅዱስ ጊዮርጊስና ቡና ገበያ ዛሬ ኢትዮጵያ ቡና የምንለው ቡድን ወደ አንደኛ ዲቪዚዮን ይገባሉ። 1977 እንግዲህ እነ ሙሉጌታ ከበደ፣ ገብረ መድህን ኃይሌ፣ ዳኛቸው ደምሴን የመሰሉ ትልልቅ ተጫዋቾች ቅዱስ ጊዮርጊስ ያመጣና ውድድሩን በተቀላቀለበት ዓመት ላይ ሻምፒዮን ይሆናል። ይሄ ገናናነቱን ግን የፈሩ ቡድኖች ሰዎች ገና 1976 አሸንፎ ወደ ዋናው ዲቪዚዮን ማለፉን ሲያረጋግጡ ስያሜው እንዲቀየር ፋብሪካ ይላሉ። ቅዱስ ጊዮርጊስ ቢራ ፋብሪካ የሚለው ስም ተቀይሮ አዲስ አበባ ቢራ በሚል ይቀየራል። ከዚህ ስያሜ ጋር በቅዱስ ጊዮርጊስ ዳፋ ፋብሪካው የተጎዳበት ምክንያት ነበረ።
ስያሜውን ቀይሮ አዲስ አበባ ቢራ በሚል ይወዳደራል። 1977 78 79 ተከታታይ ሻምፒዮን ይሆናል። የኢትዮጵያ ሻምፒዮን፣ የአዲስ አበባ ሻምፒዮን፣ የጥሎ ማለፍ ዋንጫዎችን የአሸናፊዎች አሸናፊን በተከታታይ 1983 ላይ የመንግስት ለውጥ ተደርጎ በ84 እግር ኳሱ ሲቀጥል ግን ቅዱስ ጊዮርጊስ በቀድሞ ስያሜ መጠራት ይችላል የሚለው ስላገኘ በቅዱስ ጊዮርጊስ ስፖርት ማህበርነቱ ከዛ ጊዜ ጀምሮ ይቀጥላል ማለት ነው። የኢህአዴግ መንግስት መጣ። በመጡበት ወቅት ደግሞ እነሱም እንደዚሁ ይሄ የትምክተኛ ቡድን ነው በማለት እሱንም ደግሞ ያልቆፈሩለት ነገር ለማፍረስ አሁንም አልተቻለም። አወረዱት። ባወረዱት በአመቱ ተመልሶ መጣ። ቻምፒዮን ሆኖ መጣ። እንደገና ፕሪሚየር ሊግ ተቋቋመ። እዛ ውስጥም እንዳይሳተፍ ከ1 እስከ 4 ብቻ ጨዋታ ካለቀ በኋላ ነው ህጉ የወጣው። እኛ በእርግጠኝነት መውረድ እንዳለብን አረጋግጠው ከ1 እስከ 4ኛ ስላልወጣን ከ1 እስከ 4ኛ ያለው ብቻ እንዲገባና እንዲወዳደር ብለው ያንን ወሰኑ። ያው 90 ዓመተ ምህረት ታች ከፍተኛ ዲቪዥን ውስጥ ተወዳደር አንድ ቡድኑን ሌሎችን ተጫዋቾች አመጣው አስተካከለ። ሙሉ ዓለም ረጋሳ ምናምን ጥይት ሆነና ብርሃኑ ፋይል ማለት ጥይት ልጆች አስተካከልኩና 90 ዓመተ ምህረት አንድም ሳይሸነፉ 91 ከቻሉ እንዳይመጣ ነበር ሰማለው። በጊዜ ነበር ሰዎች ሳይሆን እንዳይመጣ ነበር እቅዳችን። ይሄ መተተኛ ቡድን አሉ። ምንም መተት አይደለም። አሸንፈን ነው እንትን የመጣ ነው። በጨዋታ ብልጫ ነው። አሳምነን ነው። የሐረርጌ ድሬዳዋ ህዝብ ሁሉ አጨብጭቦ ተደስቶ ነው በውጤት እንትን ያደረግነው። ቢጫና ቀይ ብርቱካንማ የሳንጂ መለያው ደረቱ ላይ ባለ ድራማ ምልክት ያለው ነው። ትናንትናም መጀመሪያ ይኸው ዛሬም መጀመሪያ ቅዱስ ጊዮርጊስ ነው ሙሉ ስሙ የክለባችን መጠሪያ። 1995 ቅዱስ ጊዮርጊስና አርባ ምንጭ ጨርቃ ጨርቅ ለዋንጫ የተናነቁበት ዓመት። በውድድር ዓመቱ የመጨረሻው ጨዋታ ዕለት ቅዱስ ጊዮርጊስ ማሸነፍን ብቻ ድሎ አድርጎ ወደ ሜዳ ገባ። አርባ ምንጭ በሜዳው ከትራንስ ጋር የሚያደርገውን ጨዋታ ማሸነፉ ሳይታለም የተፈታ ነበር። አዲስ አበባ ላይ የጊዮርጊስ ተጋጣሚ የኢትዮጵያ ቡና ነው። ቡናዎች የከተማ ተቀናቃኛቸው ቅዱስ ጊዮርጊስን ዋንጫ ማስጣልን የሞት ሽረት ጉዳይ አድርገው ወደ ሜዳ ገብተዋል። ትንቅንቅ። ቡና ዓመቱን ሙሉ እንደዚያን ዕለት ተጫውቶ አያውቅም። ለዋንጫ የሚጫወት ነበር የሚመስለው። ቅዱስ ጊዮርጊስና ቡና እንደተናነቁ 1-1 በሆነ ውጤት 90 ደቂቃ ሞላ። አርባ ምንጭ ላይ አርባ ምንጭ ጨርቃ ጨርቅ እንደተጠበቀው ትራንስን 3-1 አሸነፈ። በዚህ ውጤት መሠረት አርባ ምንጭ ጨርቃ ጨርቅ የዓመቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሊሆን ነው። የቅዱስ ጊዮርጊስና የኢትዮጵያ ቡና ጨዋታ ሊጠናቀቅ የቀሩት የባከኑ ደቂቃዎች ብቻ ናቸው። 91 92 93ኛው ደቂቃ ግን ዝም ብሎ አላለፈም። የመጨረሻዎቹ ጭማሪ ሰዓት ላይ ከመሃል የመጣ ኳስ ነው። ሊያልቅ ምናልባት 1 ደቂቃ አይሞላም። ዳዊት በግራ በኩል ይዞ ሄደ። የመጀመሪያውን ሰው ስላይድ ሲገባበት ዘሎት አለፈ ኳሷን ይዞ። ሁለተኛውን ሰው አለፈ። ሶስተኛውን ማይነስ አደረገው። ከዛ ፓስ ሲደረግለት ጌቱ ለኔ ሰጠኝ። መስመር ላይ ነኝ። ይሄን ኳስ ሻሞ ምናምን ማድረግ ከባድ ነው። ከተመለሰ ያልቃል። ግን የሚከተልኝን ልጆች ይዤ ገባው። አንዱ እኔ ኤሪክን ምናምን ብዬ ሳይሆን አንዱ ይዞት ይገባል ብዬ ነው ጥብቅ አድርጌ ስመታው ይዞት ገባ። ሰዓቱን ሳየው ወደ ዳፉ ነው መጀመሪያ ሄድኩት እኮ ነው። ኤሪክ ቢያመልጠው እንኳን እኔ ነበር ያንን ኳስ የማገኘው። ግን ኤሪክ አገባውና ያንን ኳስ አውጥቼ
ጠልዤው ቀጥታ የሄድኩት የቡና ደጋፊ ጋር እንደዚህ ብዬ ስቆጥርባቸው የሀገር ድንጋይ የተወረወረው ያኔ ነው። እጅግ ጣፋጭ ድል ከመራራ ፈተና በኋላ በተለያየ ወቅት የማይደርስብን ጥቃት የለም። በአንድ ወቅት የኮቪድ በሽታ በተስፋፋበት ጊዜ አገራችን ላይ እየቀነሰ በመጣበት ወቅት ድሬዳዋ ላይ ከአዲስ አበባ ቡድን ጋር ስንጫወት በጠቅላላ እንድንሸነፍ ስለሚፈለግ ክለቡን ዋንጫ እንዳያገኝ አንዱ ምክንያት ያው አጥቂ መስመርህን ጠንካራ የሆነውን በብዙ ጎል የሚመራውን በሙሉ ማቆም ነበረ። ስለዚህ ኮቪድ ተመርምረው አጥቂው መስመር በጠቅላላ አሰልጣኙ ተይዟል፣ እንዳይጫወቱ ተደረገ። በወጣቶችና ከዛ ደግሞ አንድ የተረፈን አጥቂ ነበረ ታሞ አዲስ አበባ የመጣ እሱ ኮቪድ የለውም ነበር። እስቲ ድረስና እርዳን ብለነው ልክ እዛ ሲገባ እንደ አንተ የት ነበር እስካሁን ብለው አንተም ኮቪድ አለብህ ተባለ። ስለዚህ 11 ልጅ ከጊዮርጊስ ኮቪድ ይዞታል ተብሎ በማግስቱ ጨዋታ እንዳይጫወቱ ሲታገቱ በኢትዮጵያ ቴሌቪዥን ደግሞ በጠቅላላው በአገሪቷ ውስጥ 13 ሰው ብቻ ነበር ኮቪድ የያዘው። ድሬዳዋ ላይ ደግሞ አንድ ሰው ነው ኮቪድ ተይዟል ተብሎ በመንግስት የተገለጸው። እንዴት 11 ሰው ከጊዮርጊስ ይሆናል? ሌላ ጋር ሄደን እንመርመር ስንል አይ በፍጹም አሉ። እኛ ግን ተመረመር አለባቸው የተባለ ያሉት በሙሉ የለባቸውም ነበር። 1-0 እየተመራን ባለቀ ሰዓት አግብተን 3-1 አሸነፍንና ኮሮና አለባቸው የተባሉ ልጆች መልበሻ ክፍል ውስጥ መተው እየተላቀስን በቃ በጣም ያደረግነው ደስታ ያ ነገር ደግሞ በችግር ውስጥ ጊዮርጊስ ማሸነፍ የተለመደ ነው፣ ባህል ነው እና ያ ችግር ነበር። 11 ልጅ እንኳን በስንት መከራ ነው የሞላልን እና ያለምንም አጥቂ ነው እንትን ያልነው። ጉዳት ላይ የነበረው አዲስ ግደይ ነው 90 ደቂቃ ምንም ጨዋታ ተጫውቶ ያውቅም እስከዛን ሰዓት ድረስ። እሱ ከጉዳቱ መጣ ገባ፣ ጎላ ገባ፣ ሪጎሪ ያስገኘልን እና የነበረው ተነሳሽነት በጣም ይገርም ነበር እና ሁሉም ልጆች ላይ የተላቀስን ኮሮና የተያዙትን መተው መልበሻ ክፍል የነበረው ጭፈራ በጣም ደስ ይል ነበርና ያ ጨዋታ የአሸናፊነት ስነ ልቦና እንድንላበስ እና ህብረታችን ምን ያህል እንደሆነ ምን ያህል ጠንካራ እንደሆነ እኛን ሊጎዱ ብሎ የሚያስቡ ሰዎች ካሉ ምን ያህል ህብረትና ምን ያህል በህብረት ሆነን ማሸነፍ እንደምንችል ያረጋገጥንበት ጨዋታ ነው። Agoro up against Daniel Cheshome. Here he comes, the Togolese forward. Agoro! Goal number 10 of the campaign for Ismail Agoro.